የግዕዝ መሰረታዊ ቁጥሮች እነማን ናቸው? ብዛታቸው ስንት ነው? እነሱ እንዴት ይጻፋሉ? እና ደግሞ ሌሎችን ደግሞ እንዴት መጻፍ እንችላለን የሚለውን ለማወቅ በቀላሉ ለመረዳት ቪዲዮውን እስከ መጨረሻ እንድትከታተሉ ጋብዛችኋለሁ ማለት ነው። ዛሬ ምዕራፍ 2 ምዕራፍ 2 ባለፈው ምዕራፍ 1 በሶስት ክፍሎች ከፍለን የግዕዝ ፊደላትን መጀመሪያ ታሪክ አየን። ከዛ ፊደላት አየን። የፊደላትን ምስጢር ማለት ነው። አሁን ደግሞ ቁጥር ለምን ሰው ፊደል ሳያውቅ ቁጥር ሳያውቅ ወደ ዋናው ትምህርት አይገባም ማለት ነውና ምዕራፍ 2 ምዕራፍ ራሱ የግዕዝ ቃል እንደሆነ በዚህ እያየን ማለት ነው። አሁን እየተናገሩ መሄድ ይቻላል። ምዕራፍ አያችሁት? እቺ ድምጽ እዚህ ያለች ማለት ነው። ድምጿ መደብ አሃዛተ ግዕዝ አሃ ሃ አዮ በደንብ ይሁት አሃዛተ ግዕዝ። አሁን ፊደል ድምጻቸውን ያላወቀ ሰው ማንበብ አይችልም ማለት ነው። እዚህ ጋር አሃ ዛተ ግዕዝ የግዕዝ ቁጥሮች እንዳለ ቅድም ከዚህ በፊት ያየናቸው እንትኖች እዚህ ውስጥ አሉ ማለት ነው። ፊደላቶቹ ተይዘው መጡ። አሃዝ ማለት ምን ማለት ነው? አሃዝ አዮ አፍ ራሱ ትከፍታለህ ሳትወድ በግድ ማለት ነው። አሃዝ ማለት አሃዘ የሚል ግስ አለ። አሃዘ በአማርኛ ቆጠረ፣ ጀመረ፣ ያዘ ሌላም ትርጉም አለው። ትርጉሙ እንደዚህ ነው ካለው የግዕዝ ግስ የተገኘ ዘመድ ዘር ሲሆን አሃዝ ማለት አንደኛ ቁጥር ማለት ነው፣ መጀመሪያ ማለት ነው፣ መያዣ ማለት ነው፣ መቋሚያ ሌላም ትርጉም አለው። አሃዝን መጀመሪያ ያሰኘው ምንድነው ቢሉ ነገር ሁሉ በምን ይጀምራል? በቁጥር አይደለ? ማንኛውም ነገር በቁጥር ነው። ዓለም ራሱ ሲፈጠር በቁጥር በመጀመሪያ አለ ሊቀ ነቢያት ሙሴ በቀዳሚ ገብረ እግዚአብሔር ሰማየ ወምድረ በመጀመሪያ እግዚአብሔር ሰማይና ምድርን በመጀመሪያ አየ። መጀመሪያ መባሉ ነገር ሁሉ በምን ይጀምራል? በቁጥር ነው። መጀመሪያ ቁጥር እኮ ነው። አንድ ማለት ነው። መጀመሪያ ማለት አንድ ነው። በቁጥር ይጀምራል፣ በቁጥር ደግሞ ይጨርሳል። ለምንድን ነው መቋሚያ ለምን ተባለ? መቋሚያ ለምን እንደሚጠቅመው ታውቃላችሁ? መቋሚያ መደገፊያ ነው፣ ምርኩዝ ነው አይደለ? መያዣ ዋስ መባሉ ለምንድን ነው? መያዣ ለምን ተባለ? ወይም ዋስ ለምሳሌ አሁን የሆነ ነገር ዋስ አለ ይባላል። የሆነ ቦታ ስንገባ ይሁን ለማንኛውም ነገር ዋስ ያስፈልጋል። ዋስ ተያዣ አለክ ዋስ አለክ ነው እንጂ ምን ዝም ብሎ ማንም ሰው አይቀጥር። ለምን? በዋስ ያለ ነገር ምንድን ነው? ዋስ ካለ ምንም ነገር እዚህ ጋር እንዳይጠፋ የተማከለ ማለት ነው። አያችሁ? መያዣ ዋስ መባሉ በመያዣ በዋስ ያለ እንዳይጠፋ በቁጥር ያለም አይጠፋምና በዋስ የተያዘ ሰው የትም አይሄድም። ስለ ዋሱን ብሎ ስለዛ ሰው እንትን ይላል። ቁጥርም በቁጥርም ያለ አይጠፋም። በዋስ ያለ እንዳይጠፋ በዋስ ያለ የትም እንዳይሄድ እንዳይሰወር በቁጥርም ያለ ነገር አይጠፋም። አንድ ሰው የሆነ ነገር ሲያበድር ምን አለ ተያዣለክ የሚለው የሆነ ብድር መጽሐፍ ነው የሚለው። ሌላው ቁጥር ለምን ተባለ ነው። አሃዝ ቁጥር ያሰኘው በቁጥር የተወሰነ ይወሰናል አይደለ? ይስታውሳል ማለት ነው። እናስታውሳለን። በቁጥር ተወሰነ የተቀመጠ ነገር አንረሳውም። በቁጥር ደግሞ ያልተወሰነ ነገር ይረሳልና በአሃዝም አሃዝ ቁጥር ነው አይደል? በቁጥር ያለ እንዳይረሳ በአሃዝም ያለ ነገር ምንድነው? አይረሳም። የዛ ነው እኮ እይነብር ነዋዮ ለባይድ ዘንበለ አሃዝ ኃይለ ጸጋ ገንዘቡ ሀብቱ ንብረቱ ያለ ቁጥር አይቀመጥም አይኖርም ነው። ለክቶ ተጻፍሮ ቁጥሩ ያስቀምጣልና ለዛ ነው አሃዝ ይሄ ሁሉ ያስፈታን። እንግዲህ ቁጥር መጀመሪያ እንግዲህ በዚህ ሁሉ ሊተነተን ከዚህም ሌላ ትንታኔ ሀተታለው። መቼ ተፈጠረ ደግሞ ወደ ምድር እንምጣ። መቼም የሆነ ነገር መነሻ አለው አይደል? ከየት መጣ? ሰው ነው ያመጣው? በኋላ የተፈጠረ ነው? ምንድነው ነው? አሃዝ መቼ ተፈጠረ? በመጀመሪያ ፊደል ጋር ነው የተፈጠረው። ቁጥርና ፊደልና አሃዝ አንድ ላይ ነው የተፈጠሩት። ቁጥር አብሮ ተፈጥሯል እንጂ በኋላ ዘመን ሰው ተራቆ ተመራምሮ ተጠቦ ያመጣው የፈለሰፈው ነገር አይደለም። አሃዝ ማለት በመጀመሪያ አብሮ የተፈጠረ ነው። በፈጣሪ ዘንድ ነበር፣ ተገለጸ ለሰው ልጅ። የግዕዝ መሰረታዊ ቁጥሮች በአጠቃላይ 19 ናቸው። ምን ማለት ነው? እነዚህን መጽሐፍ የቻለ ሰው ፈለገውን ቁጥር ይጽፋል። የልምድ ጉዳይ ካልሆነ በቀር ሁሉን ይጽፋል።
እነሱ መሰረታዊ ቁጥሮች የሚባሉት ከ1 እስከ 10 ያሉትና ከ20 እስከ 100 ያሉት ናቸው። እነዚህም በደንብ አበጥሮ በትክክል ከነቀርጻቸው መጻፍ የቻለ ሰው የፈለገውን ሚሊዮኑን ኳትሪሊዮን የፈለገውን ይጽፋል። ለምን? እነሱ የነዚህ ድግግሞች ማለት ነው። እነዚህን በመደጋገም ነው የሚጻፉት። ሌላ አዲስ ነገር አንፈጥርም። አዲስ ሌላ ቅርጽ አይመጣም። እነዚህ ናቸው የተደጋገሙ የተደራረቡ ሌሎችን ቁጥሮች የሚያመጡት። እነዚህ መሰረታዊ ቁጥሮች ይባላሉ። በቀላሉ መያዝ ያስፈልጋል። እነዚህ ሌላው ማስታወሻ ዜሮ በግዕዝ የለም አይደለ? ያን መምህራን የን ይጠቀማሉ ዜሮን ለመጠቀም። ይህ ፍልስፍና ነው፣ አይናቅም። ዜሮ በግዕዝ የለም። አልቦ ማለት ይችላል። አልቦ መተካት ግን ራሳቸውን ችለው ስለሚጻፉ 10ም 20 100 ራሱን ችለው ስለሚጻፍ ዜሮ አያስፈልገውም። ዜሮ የለም በግዕዝ። አሁን እነዚህ መሰረታዊ ቁጥሮች እነማን ናቸው? ከ1 እስከ 10 እና ከ20 እስከ 100 ያሉት። ከ1 እስከ 10 እዚህ ጋር ጽፌያለሁ። በአሃዝ አሃዝ ይላል። አሃዝ በደንብ አጻጻፉን በደንብ ይሁን። በአሃዝ አለ፣ አሃዝ አለ ለብቻ፣ በፊደል አለ። በኋላ ፊደሉን ወደ አሃዝ፣ አሃዙን ወደ ምሳሌ ስንገባ በደንብ እንዳያምታታን በአሃዝ ለብቻ ነው። አሃዝ ሲጻፍ ለብቻ ነው። ፊደል ለብቻ ነው። ደግሞ በወንድና በሴት በተባይት አንስት፣ አማርኛው አረብ የአረብ ቁጥር ይባላል። ያው የህንድ ነው በእርግጥ በልማድ ነው የአረብ ብንለው እንጂ ቁጥሩ ገንዘብነቱ የህንድ ነው። ስለዚህ በአሃዝ ሲጻፍ እነዚህን ይመስላል። እነዚህ ናቸው እንግዲህ። ይሄ ቀላል ይሄ እና በጣም አጻጻፍ ላይ በደንብ እንዳነሳሳት እነዚህ እናውቃለን። ይሄ በጣም ወሳኝ ነው። በአሃዝና በፊደል በጣም ልዩነት አለው። ለምሳሌ አሃዱ ሲጻፋያችሁ ከፊደል ጋር በጣም የሚያመሳስላቸው ነገሮች አሉ ከግዕዝ ፊደላት ጋር። አሁን ለምሳሌ ጊ ይመስላል። ይሄ ጊ ረ ይመስላል። ይሄ አይኑ አይ ይመስላል። ይሄም እንደዛ የሚመሳሰል ነገር አላቸው በደንብ። ይሄ ፀሐይ የተቆረጠ ምናምን እና የሚመሳሰላሉ። እሱ የራሱ ጥናት ይፈልጋል። አድ አሃዱ ነው ሲነበብ አሃድ ወይም ደግሞ አሃዱ ልንል እንችላለን። በፊደል ሲጻፍ ይሄ በአሃዝ ነው። አሃድ አሃዱ። ለወንድ ሲሆን ራሱ ነው የምንጠቀመው አሃዱ። ለወንድም ሲሆን አሃዱ ነው የምንጠቀመው። በደንብ እያየን እንሂድ። ለሴት ሲሆን ደግሞ አሃት ወይም ደግሞ አሃቲ ቅጽል ስለሚሆን በኋላ በምሳሌ እናመጣለን። ለወንድ ሲሆን አሃዱ ነው፣ ለሴት አሃቲ ነው። አንድ ነው። ይሄ ታወቀው ነው። ክልኤቱ በዚህም ይሄ በአሃዝ በፊደል ክልኤት ወይም ደግሞ ክልኤቱ። ተባይት ራሱን ይጠቀማል። ክልኤቱ። ለሴት ደግሞ ክልኤቲ ነው። ሁለት ሴቶች መጡ አሁን ለማለት ብንፈልግ ወይም ደግሞ አንዲት ሴት መጣች ለማለት ከፈለኩ አሃዱ ብእሲት አንልም። በኋላ አረፍተ ነገር ላይ እንመጣለን። ወደ ውስጥ ስንገባ ግራ እንዳይገባኝ ነው። ቅጽል ሲሆን ይሄ ለወንድና ለሴት እያለ ግዕዝን አንድ ለየት የሚያደርገው ነገር ይሄ ነው። ይለያል። ከፍሎ ነው የሚያስቀምጠው ለይቶ። ለሴት ሴት በሴት ይቀጽላል። ስም ካለ የስም ቅጽል ይሆናሉ። ከስም በፊት እየመጡ ቅጽል እየሆኑ ይነገራሉ። እና ይሄኛው ለሴት ለብቻ ነው፣ ለወንድ ለብቻ ነው። ክልኤቱ ለወንድ እዚህ ጋር ይሆናል። ክልኤቲ ለሴት ነው። ሁለት ቤት ነው ይጻፍ። ያ ሰለስቱ ሰለስት ሰላስም ማለት እንችላለን። እዚህ ጋር ራሱ ይደገማል። ለሴት ሲሆን ሰላስ ብቻ ነው። ሰለስቱ አንልም። ሰለስቱ አንስት መጻ። ሶስት ሴቶች መጡ ለማለት አሁን ብንል ጸያፍ ይባላል። ይሄ ትክክል አለ። ለምን? ሰለስቱ ለወንድ ብቻ ነው፣ ለሴት አይቀጸልም። ሰላስ አንስት መጻ እንዘ ይገይሳ። ሶስት ሴቶች እየገሰገሱ መጡ። አረፍተ ነገሩ አሁን ዝም ብዬ ነው የነገርኳቸው ያለው እንዴት አጠቃቀሙ እንድናቅ ነው። ማን ከማን ጋር ይገባል? ማን ለማን ይቀጸላል? ሰላ ለሴት ነው፣ ሶስት ይባላል። አርባኤቱ ወይም ደግሞ አርባኤት በደንብ ድምጿ ነው። አርባኤቱ ለወንድ፣ አርባ ለሴት ነው። አርባ አለች። አርባ ተጣይ ስለሆነ ነው እዚህ ሳይለንት ማታች አላደረገውም እንጂ ተጣይ ስለሆነ ነው እንጂ አለች። አርባ አለች። ሐምስት ያው ግዕዝ ናት እዚህ ጋር ሐምስቱ ይደገማል። ሐምስ ለሴት
5 አያችሁ እዚህ ጋር 5 በዚህ ነው የጻፈው። እንደዚህ 5 እንዳትጽፍ፣ እንደዚህ አይጻፍም። ካለማወቅ የተነሳ ተጽፎ ይገኛል፣ ግን እንደዚህ አይጻፍም። ይሄ ነው መጻፍ ያለበት። አ ነው የሃ ግስ ይሄ ነው የሚወርሰው። ግስ ላይ እንመጣለን በደንብ። ስድስቱ ስድስቱም ይላል። ስድስቱ ስም ይላል። ሁለቱም ያስገዳል። ለሴት ሲሆን ግን ስድሱ ይላል። 6 ነው። ሰብአት ግዕዝ ናት። አንዳንድ ሰዎች እንዲህ ይጽፋሉ፣ ሰብአቱ አይሆንም። ይሄ ፊደል ላይ በደንብ ያወራን። በግዕዝ ቦታ አታስገባ ነው። ሰብአቱ አትበል። ድምፁ ይሄና ይሄ ድምፅ አንድ ነው እንዴ? የዚህና የዚህ ድምፅ አንድ አይደለም እኮ አይደል እንዴ? አይተናል ከዚህ በፊት። ስለዚህ ሰብአቱ ግዕዝ ነው እንጂ ራብ እንዳታረግ። በልማድ ከልማድ እንትን ውጣ። የልማድ አጻጻፍ አለ። መምህራንም ሳይቀሩ በደንብ እንደዚህ ይጽፋሉ። የአለቃ ኪዳነ ወልድ ክፍል መዝገብ በደንብ ይኸው፣ ትልቅ መጽሐፍ ነው። በጣም ወሳኝ መጽሐፍ ማለት ነው። ሰብኡ ለሴት ሲሆን ደግሞ ሰባቱ ማለት ነው። ሰመንቱ ሰ ነው። ሰመንቱ ለሴት ደግሞ ሰማኒቱ ሁለቱም ያስኬዳል። እዚህ ጋርም ይሳሳታሉ። አሁን ብዙ መምህራን ሳይቀሩ እንደዚህ ተሰዓቱ ብሎ ይጽፋሉ። አይሆንም። እንደዚህ ነው መጻፍ ያለበት። ግዕዝ ነው። ራብ አታርግ። በደንብ ተመለከት። መጀመሪያ አወጣት፣ የግሱን አወጣት። ተስዓ 9 ያደርጋል የሚለው ተስዓቱ ይሄ ይደገማል። ተስኡ ለሴት 10 አሰርቱ 10 ነው። 10 ነው ለሴት ግን ሲሆን 10 አስሩ ሁለቱም ያለ 10 ነው። 10 20 እንደዚህ ነው። ለ ይመስላል እስራ ይባላል በፊደል እስራ በአማርኛ 20 30 በደንብ 30 አማርኛውም 30 ለሴትና ለወንድ ከዚህ በኋላ ያለው ለሴትና ለወንድ ምንም እንትን አይደለም። እዚህ ጋር ሴትና ወንድ ለይተን ነበራ። እዚህ ጋር ግን አይለይም። ራሱ ይሆናል 30 ለሴትም ለወንድም ይሆናል። እስራም ይሆናል ራሱ 30 ነው። አርብዓ ሳ አያችሁ ከላይ ይሄ ከላይ የሚጨመረው ነገር ባይኖር ሳ ነው የሚመስለው። አርብዓ ራብናት እቺ 40 አማርኛው 40 ይሆናል። 50 ሀ ትሆንና ከዛ እንደዚህ በጣም ቀላል ነው። 50 ግዕዙ ነው በፊደል በአማርኛ ደግሞ 50 አናት 50 ነው የሚባለው። በደንብ ማወቅ ይፈልጋል ማለት ነው። 60 ነ ከዛ ኘ ሁለት ድጋሚ ማለት ነው። ይሄ 60 ይባላል። 60 ይባላል። 60 ይባላል። ሁለቱም ያስኬዳል። አማርኛው 60 ልንል እንችላለን። ከዛ ውጭ ራሱንም 60 ልንል እንችላለን። ችግር የለውም። ሁለቱም ያስኬዳል። እሺ 70 ሮ አያችሁ ሮ ከጻፍን በኋላ ከዛ ከላይ እንደዚህ መጨመር ነው። ምንድነው የሚባለው? ሰብአ አራተኛ ማለት ነው። 70 ማለት ነው በአማርኛ የታወቀ ነው። ለሴትም ለወንድም ይሆናል ብያችኋለሁ፣ እንዳትወዛገቡ። 80 እንደ አይነት ተገነት ጀ የምትመስል ማለት ነው። እዚህ ጋር አሁን ሰማ በግዕዙ በፊደል ማለት ነው 80። በአማርኛ ደግሞ ይለያል። ሰማኒ ያናት እዚህ ማለት ተመልከት። 90 ን ከጻፍን በኋላ ከዛ ከላይ እንደዚህ ማድረግ ነው። ምን ይባላል? በፊደል ተስአ ተስአ አያችሁ፣ ያኛው ግዕዝ ነው፣ ይሄ ራብ ነው። 90 ማለት ነው። 100
ከጻፍን በኋላ ከላይ እንደዚህ ምት ይባላል። ያው 100 ነው። በቃ አለቀ። ያው እነዚህ ናቸው። በቃ ለምሳሌ 11 አሁን 11 አለ አይደል? 11 ስናነብ ራሱ ይሄ አረብኛ ቁጥር ነው አይደል? 11 ነው ያልነው። ስለዚህ 10 እና 1 አይደለ? በግዕዝ 10 ቁጥር ማን ነው? ይሄ ነው። አንድስ ይሄ ነው። ስለዚህ አመተን ምንድነው ቀድመን ምንጽፎ 10 ነው። ለምን 11 ብለን ስላነበብን በአረብኛው ወይም በአማርኛው 11 ብለን ስላነበብ ይሄው ጻፍ ነው በቀላሉ ማለት ነው 11። ለምን እነዚህ ባለፈው መሰረታዊያን ቁጥሮች ያልናቸው እነሱ ናቸው። መሰረቶቹ እነሱ ናቸው። 10ን አመጣን ከዛ አንድን ጨምር በቀላሉ ስንታኔን 10ቱ ሲጻፍ 10ቱ ወአሃዱ እናነቡ በአሃዝ። ይሄ በአሃዝ ነው። ይሄ ደግሞ በፊደል መለየት ይፈልጋል። ሁለቱንም አንድ ሰው ማወቅ አለበት። አንዱን ብቻ ነው። አንዳንድ ጊዜ ከመምህራን ልማድ ስተት እዚህ ውስጥ ወይ ይገባል ወይ አይገባም። በአሃዝ ውስጥ ወይ አይነገርም። ራሱ ፊደል ራሱን ችሎ ነው የሚነገረው እንጂ የፈለግነውን ቁጥር በእንደዚህ አይነት በአሃዝ ሲጻፍ በመሃል ወይ አስገብተን አንጽፍም፣ አይጻፍም። ይሄ ልማድ ሆኖ ግን እንደዚህ 10ቱ ወምን ምናምን እያሉ ይጽፋሉ። ይሄ አይጻፍም፣ ጸያፍ ነው በግዕዝ እና 11 እንደዚህ ጻፍ። እናንተ የፈለጋችሁ መጻፍ ስላለች ከዚህ ውስጥ እስከ 100 ተመሳሳይ ነው። ለምሳሌ 19ስ 19 ጻፍኩኝ፣ ይቅርታ ቀድሜ ጻፍኩኝ። 19ን ተመሳሳይ ነው ማለት ነው። ከዚህ ይኸው 19 አይደለ? 19 ሲጻፍ 10 እና 9 አይደለ ያለው 19። አሁን ለምሳሌ ይሄ 10 እና 9 ድምር አይደል እንዴ? ለምሳሌ እዚህ ጋር 10 ሲደመር 9 ነው 19። ስለዚህ 10 ሲደመር እዚህ ጋርም 10ቱ ተመሳሳይ ነው፣ ምንም ነገር የለውም። 10ቱ ወተሰዓቱ እንዳትረሱ አጻጻፉን። ተሰዓቱ ትጽፉ አይቀየርም። እነዛ መሰረት ናቸው ያልኩት ባለፈው። እዚህ ጋር ስንጽፍ ፊደሎችንም አሃዞችም እነሱ ራሱ ስለሚደገሙ ነው የተደጋገሙ ስለሚጻፉ። ስለዚህ ከ1 እስከ 20 በቀላሉ ጨረስን። ሌሎችን እንደዚህ ማድረግ 15 17 የፈለጋችሁን ራሱ ቁጥሩና እንትኑ ማምጣት ነው። ይሄ ቀድሞ ትልቁ ከትንሹ ቀድሞ ይጻፋል እንጂ ትንሹ ከፊት ትልቁ ኋላ ይጻፍ። 20 ተመሳሳይ ነው። የ10ሩን ነው የሚይዘው 20 ይሄ ከሆነ 21 ለመጻፍ ከፈለግን ደግሞ 20 እና 1ን እንጽፋለን ማለት ነው። 20 እና 1 አንድ ላይ ምን ይሆናል? 21 ምን ይነበባል? እስራ ወአሃዱ ይባላል ማለት ነው። እስራ ወአሃዱ ምንም አዲስ ነገር የለውም። ተመሳሳይ ነው፣ እንዳትሸወዱ። ቀላል ነው። ከ1 እስከ 100 ያሉ ቁጥሮች አይከብዱም። በዚህ ልክ መሄድ ትችላላችሁ። ለምሳሌ 57 50 እና 7 አይደለ? 50 በግዕዝ ስንት ነው? ይሄ ነው አይደለ? 50 በግዕዝ ይሄ ነው። 7 እሳ ይሄው አንድ ላይስ 50 ወሰብአቱ አያችሁ። በቃ በጣም ቀላል ነው። ልምምድ ነው የሚፈልገው። ልምምድና መለማመድና መጻፍ፣ እነዚህን ደግሞ ማወቅ፣ እነዚህን ማወቅ ፊደሎቹ ይሄ በፊደል ሲጻፍ በአሃዝ ሲጻፍ በደንብ መለየት አለብን። በአሃዝ ተጽፎ ወደ ፊደል ቀይር ልንባል እንችላለን። በፊደል ደግሞ ተጽፎ ወደ አሃዝ ቀይር ልንባል እንችላለን። በፊደል ፊደሉን ወደ አሃዝ፣ አሃዙን ወደ ፊደል፣ አረብኛውም ወደ አሃዝ ወደ ፊደል ቀይር ልንባል እንችላለን። 57 ይኸው ለምሳሌ 88 ያ ቀላል ነው አይደል? 8 እንዳትጽፍ 80 እና 8 ነው። ይኸው ይሄ ማለት ሲዘረዘር 80 ሲደመር 8 ማለት ነው። 8 እዚህ ጋር ስለተቀመጠ እንደዚህ 8 ብለህ ብጽፍ አይሆንም፣ አታነቡም። 8ቱ ወ8ቱ ልትል ነው አይባልም ማለት ነው። ስለዚህ ያውላችሁ ሲስተም ማወቅ ምንድነው? ይሄ 88 ሲተነተን ምንድነው? 80 ሲደመር 8 አይደለ? አሁን ከ1 እስከ 9 ያሉት አይተነተንም ራሳችሁ ብቻቸው። 10 ሲደመር 0 10 ነው። 10 አልቦት 11 10 ሲደመር 1 ስለዚህ 10 እና 1 ነው የምጽፉ ማለት ነው። እዚህ ጋር 11 19 ነው። 10 ሲደመር 9 20 ብቻውን ነው የምጻፈው። 50 ሲደመር ሁሌም ለመቀየር ስትፈልጉ እንደዚህ ነው 50ን ትጽፋላችሁ። ስለዚህ ያው 57 አይደለ?
88 ሲሆን 80 ሲደመር 8 88 እንጂ ይሄ አሁን 288 ስላለ 88 ከዚህ ጋር 5 እና 7 ስላለ እዚህ ጋር 5 7 ብጽፍ አይሆንም። ቀጥታ ለምን ካልተተነተነ ግራ ሊገባን ይችላል። ስለዚህ እንደዚህ አንጽፍም ማለት ነው። 8 8 ሳይሆን የምንጽፈው ብቻ ስለተተነተነ መጀመሪያ 80 እንጽፋለን። ከዛ 8 አያችሁ። በቃ በጣም ቀላል ነው። ይህ ሲነበብ 80 ወ8 ቀረ፣ አለቀ። 99ስ 99 ነገደ መላእክት ይባላል። 99 ዝም ብሎ ከመጽሐፋችን 99 እንዳንጽፍ ከመጽሐፋችን በፊት እንተነትናለን። 90 ሲደመር 9 አይደለ? ይሄም ማለት 90 ስንት ነው? ንጽፈን እንደዚህ ሲደመር ስንት ነው? 9 ይሄው አንድ ላይ ተስአ ወተስአቱ ተስአ ወተስአቱ ተስአ ራብናት እቺ አያችሁ፣ ራብን ወተስአቱ 99 መቶ ነው። ከአንድ እስከ መቶ በቀላል መንገድ ይኸው። ስለዚህ ከአንድ እስከ መቶ ጻፋችሁ ማለት ነው። በቃ አለቀ። እናንተ የቀሩትን መዘርዘር ትችላላችሁ። የቀሩትን ከአንድ እስከ መቶ ያሉ ቁጥሮችን እናንተ መዘርዘር ነው። ምንም እንትን የለው፣ የሚከብድ ነገር የለው። ከአንድ እስከ መቶ መጻፍ እንችላለን ማለት ነው። በዚህ ልክ እነዚህ ግብረ ክፍል ልስጣችሁ። ግብረ ክፍል በአሃዝና ያው ወደ ግዕዝ አሃዝና ፊደል በዚህና በዚህ ማለት ነው። እዚህና እዚህ መቀየር የእናንተ ቤት ውስጥ ተለማመዱ። ልምድ ይፈልጋል። ወረቀትና እስክሪፕቶ ይዘን ነው መማር ያለብን። ዝም ብለን ቁጭ ብለን በመስማት ብቻ የሚገኝ ነገር የለም። በመጽሐፍ በመለማመድ ነው። አሃዝ አለ፣ እዚህ ጋር ደግሞ ፊደል አለ። ስለዚህ እናንተ ይሄን ቤት ውስጥ በደንብ ተለማመዱ። እነዚህን ከያዛችሁ በጣም ቀላል ነው። አሁን ይሄ 2 3 4 5 6 7 8 9 10 መሰረታዊ ቁጥር ነው። በዚህ ደግሞ መቶ ነው። ይሄ ተመሳሳይ ነው። መቶ አያችሁ፣ ተመሳሳይ ነው፣ አይቀየርም። ከአንድ እስከ 10 እና ከ20 እስከ መቶ ያሉ ቁጥሮችን ከያዝን የፈለግነውን ቁጥር እንጽፋለን ያልኳችሁ ለዚህ ነው። አሁን ተመልከቱ። 100 ለማለት ምንድን ነው ጻፍኩኛ? 1 እና 100 አይደለ? 100 ማለት 1 ሲደመር 100 አይደለ? ሲዘረዘር አሃዱ ምዕት አያችሁ፣ በጣም በቀላል መንገድ 200 ክልኤቱ ምዕት በጣም ቀላል ነው። ለምን 2 ሲደመር 100 አይደለ ወይ? 2 ሲባዛ 100 2 ሲባዛ 100 ይሄ ደግሞ 1 ሲባዛ 100 ይቅርታ፣ ኤስ 3 ሲባዛ 100 ይሄ አይደለ? 400ስ 4 ሲባዛ 100 4 ሲባዛ 100 ስለዚህ 4 እና 100 ነው የምንጽፈው ማለት ነው። ይሄም እንደዛ 10 እዚህ ጋር ደግሞ 10 ሲባዛ 100 10 እና 100 አይደል የምንጽፈው? ከሌቱ ምዕት ሂድ ወደዚህ እንመጣ። 10ቱ ምዕት ወይም ደግሞ ሌላ ስም አለው አምዓት ይባላል። አምዓት 1000 ማለት ነው። 1000 10ቱ ምዕት ወይም ደግሞ አምዓት ይባላል። ግልጽ እንደሆነ ተስፋ አደርጋለሁ። አንዱ ምሳሌ ካያችሁ ምንም ሌሎቹን መጻፍ ትችላላችሁ። 200 ማለት 2 ሲባዛ 100 2 እና 100 እንጽፋለን ማለት ነው። ይሄው 2 እና 100 3ስ 300 3 እና 100 400 4 እና 100 ሲነበብ አሃዱ ምዕት 100 ክልኤቱ ምዕት 200 ሰለስቱ ምዕት 300 አርባዕቱ ምዕት 400 አምስቱ ምዕት 500 ስድስቱ ምዕት 600 ሰባቱ ምዕት 700 ስምንቱ ምዕት 800 ተስዓቱ ምዕት 900 10ቱ ምዕት 1000 በጣም ቀላል ነው። አሁን ደግሞ ሲዘረዘርስ ይሄ ዝም ብሎ ዋናው ነው። ዋናው አሁን ለምሳሌ ደግሞ ምሳሌያት አሁን የአረብ ቁጥር አለ። ለምሳሌ 140
42ን ለመጻፍ ከፈለግን መዘርዘር አለብን። ምንድነው ይሄ? 100 ሲደመር 42 አይደለ? 142። ስለዚህ ምንድን የምጽፈው መጀመሪያ 100 ማለት ምንድነው? ይሄ አይደለ? ይሄው በቀላሉ ሲደመር 42 ስንት ነው? 40 ወክልኤቱ ወዛ ጋር ስናነብ የምንጽፈው አያችሁ፣ በቀላል መንገድ ቀየር ነው ማለት ነው። መጀመሪያ የተሰጠውን ቁጥር መተንተን አለብን እንዲቀለል ማለት ነው። በደንብ እስክንለማመድ ድረስ እንዲቀለል መተንተን አለብን። እዚህ ጋር አንድ ማስገባትም አለማስገባትም ይችላል፣ ምንም ስለማይመጣ ማለት ነው። 100 አሃዱ ምዕት 40 ወክልኤቱ ምዕት 40 ወክልኤቱ ብድንም ምንም ችግር የለውም፣ የሚያመጣው ነገር የለም። አይ ምንም ችግር የለውም። እና ምን ይባላል ይሄ? አሃዱ ምዕት ብለን መጻፍ ትችላለህ። ምዕት እንጻፈው ለፎርማሊቲ። አሃዱ ምዕት 40 ወክልኤቱ ምንም የተቀየረ ነገር የለም። እነዛ ናቸው የተደጋገሙት። አያችሁ ቅድም ሁለት ዲጂት ሲሆን ወ መሀል ላይ ነው የገባው። አሁን ለምሳሌ 11 10ቱ ወአሃዱ ያን ነው። አሁን ደግሞ 3 ዲጂት ሲሆን አንድ ወ ነው መጨረሻ ላይ የሚገባው። እዚህ ጋር ይገባል። ይሁን እዚህ ጋር አሃዱ ምዕት ወ40 ወክልኤቱ አንልም። አሃዱ ምዕት 40 ወክልኤቱ መጨረሻ ላይ ነው ወ የምናስገባው ወደ ፊደል ስንቀይር እንጂ ሁለት ዲጂት ሲሆን አንድ ዲጂት ሲሆን አይገባም። ሁለት ዲጂት ሲሆን ደግሞ መሀል ላይ ይገባል። ሁለት ዲጂት ሲሆን ማንኛውም ቢሆን ሁለት ዲጂት ማለት ነው። ሁለት ዲጂት ሲሆን ሁለት ዲጂት ሲባል አሁን ሁለት ዲጂት አይደለም። 200 300 ሁለት ዲጂት አይደለም። ብቻውን ራሱን የቻለ አንድ ቁጥር ነው። ግን 10 ምናምን 26 105 ቢሆን አሁን ለምሳሌ ይሄ ሁለት ዲጂት ነው አይደል? ይሄ 3 ዲጂት ነው። 42 አለ 1 2 3 ዲጂት ነው። 42 ብቻውን ስላለ 42 ብቻውን ሁለት ዲጂት፣ ይሄ አንድ ዲጂት 3 ዲጂት ስለሆነ እንደዚህ ይገባል። ግን ለምሳሌ 100 እንትን ቢልስ 100 ብቻ 101 ቢልስ አሁን 107 ቢልስ ይሄ ሁለት ዲጂት ነው። አንድ 3 ዲጂት ቁጥሩ 3 ይመስል ሁለት ዲጂት ነው። 100 እና 7 ስንት ነው? እኮ 100 ሲደመር 40 ይሄ 3 ዲጂት እኮ ነው። ሲደመር 2 ነው። ሳስቼ ነው 42 በአንድ ጊዜ ጠቅልዬው ነው። 100 ሲደመር 40 ሲደመር 3 ዲጂት ነው። ይሄ ደግሞ 100 ሲደመር 7 ነው። አንድ ላይ 107። ስለዚህ እንጽፍ አንድም መጻፍም አለመጻፍም 7 አለቀ። ልዩነቱን በደንብ እንደዚህ ሲሆንና እንደዚህ ሲሆን አንድ አይደለም። እንደዚህ ሲሆን አሁን ይሄ ስናነብ አሃዱ ምዕት አያችሁ ወቱ ጋር እንደሚገባ እናያለን። አሃዱ ምዕት ወሰባቱ የተግባባን ነው። እዚህ ጋር እዚህ ጋር ነው የሚገባው፣ እዚህ ጋር ነው የሚገባው። ይሄ አሁን ሁለት መሀል ላይ ነው። 100 መሀል ላይ ሁለት ዲጂት ነው። ይሄ ሁለት ዲጂት ነው። የ3 ዲጂት ሲሆን እንደዚህ ነው። ትንተናውን በደንብ ይሄን ከሰራን እስከታች ያለው በጣም ቀላል ነው። በቃ ይሄ ከተረዳ ነው የፈለገ ቁጥር መጻፍ እስከ 1000 በዚህ ምሳሌ ነው መሰረት የምንሰራው። እስከ 1000 ለምሳሌ እንጥራ ዝም ብለን አሁን 318 ይባላል አይደል? 308 እና 300 ይሄው በዚህ ምሳሌ ምንም ሌላ ታምር የለውም። 318ቱ ሊቃውንት ይባላል አይደል? ሰለስቱ ምዕት 10ቱ ወሰመንቱ ይባላል። ትሰማላችሁ ሁልጊዜ ይሄ ስንት ነው? አሁን ሲተነተን 300 ሲደመር 10 ሲደመር 8 በቃ እነዚህ መጻፍ እኮ ነው በቅደም ተከተል። 300 ስንት ነው? 3 እና 100 እዛ ጋር ጽፈናል፣ አይተናል ቅድም። 300 3 እና 100 ነው። ከዛስ እዚህ ጋርስ 10 እና 8 አለ። ሁለቱም ወደ አንድ ቤት መምጣት አለባቸው። 10 እና 8 ስንት ነው? 18 ይሄን አይተናል። 18 እንዴት ይጻፋል? ይኸው ይሄ ሲነበብም ቀላል ነው። በተለይ ደግሞ ብዙ ጊዜ እንጽፋለን፣ የጻፍነውን ግን ማንበብ ይከብደናል። በጣም ቀላል ነው ማንበቡ ራሱ። ምን ይላል? ተራ ማንበብ ነው። ሰለስቱ ምዕት ጻፉ። ሰለስቱ ምዕት ይሄን ጨረስን። ከዛስ 10ቱ ወሰመንቱ አያችሁ፣ በጣም ቀላል ነው። ለማድረግ ነው 10ቱ ወሰመንቱ በቀላል መንገድ ቀየር ነው ማለት ነው።
ሌላ አንድ ምሳሌ እንጨምርና የቤት ስራ ሰጣችኋለሁ። አንድ ምሳሌ እንጨምር። ይሄ አረብ አሃዝ ፊደል። አሁን ፊደል ቢመጣስ? ፊደሉን ደግሞ እንቀይር እስቲ። ለምሳሌ ይሄ ተጽፏል እንበል። ይሄ ምንድን ነው? ይሄ የግዕዝ አሃዝ ነው። ይሄን ወደ አረብና ወደ ፊደልና ወደ አረብ ቀይር ብንባል እንዴት ነው የምናደርገው? እዚህ ጋር ስንት አለ? ይሄ 6 ነው አይደለ? ይሄ 100 ነው። እዚህ ጋር 30 አለ። እዚህ ጋር 4። በደንብ ይሁ ይሄ አንድ ላይ ተቀምጠው አይደለ? 6 ሲባዛ 100 እንላለን። ሲደመር ይሄና 30 እና 4 አይደለ? መደመር ተደምሮ አይባዛም። ይሄ ደግሞ 30 ሲደመር 4። ይሄን ወደ አንድ እንምጣ። ስንት ላይ 600 ሲደመር 34 አንድ ላይ 634። አያችሁ በቀላሉ። ስለዚህ 600 አረቡን አገኘን። አረቡን ካገኘን ይሄን ወደ እንትን መቀየር ደግሞ ቀላል ነው። የአረቡን ካገኘን ወደ አሃዝ ወደ ግዕዝ ፊደል መቀየር ቀላል ነው። ሰደስቱ ምዕት ሰላሳ ወአርባዕቱ 3 ዲጂት ነው ማለት 600 እንደ አንድ ነው የሚያዙ 30 እና 4 አለ 6። ስለዚህ መጨረሻ ላይ ነው የሚገባው ማለት ነው። ሰደስቱ ምዕት 30 ወአርባዕቱ አለቀ። በጣም ቀላል ነው። በጣም እነዚህም ቤተለማመዱ በጣም ቀላል ናቸው። ማንኛውም ጥያቄ መጠየቅ ትችላላችሁ። ለምሳሌ ህፃናቶችን ማስተማር ትችላላችሁ። እንደዚህ 3 ሲደመር ምልክቱ የግዕዝ ስለሆነ ማለት 3 ሲደመር 4 እንደዚህ ያላችሁ ሂሳብ ማውጣት ትችላላችሁ። መደመር፣ ማካፈል፣ ማባዛት ምንም ችግር የለውም። እሱን ማድረግ ትችላላችሁ ማለት ነው። የዩቲዩብ አልጎሪዝም ቪዲዮን ተደራሽ እንዲያደርግ ላይክ ማድረጋችሁን አትርሱ። ለዛሬ ይበቃናል። መልካም ቀን